የፋኖ የመጠፋፋት ትግልና የአመራሮች መክዳት። በአማራ ክልል የሚንቀሳቀሰው የፋኖ ኃይል ከመንግስት ሰራዊት ጋር ከሚያደርገው ውጊያ በበለጠ አሁን ላይ በውስጣዊ ክፍፍልና በአመራር መከዳዳት ከፍተኛ ቀውስ ውስጥ መውደቁ ተሰምቷል። ለወራት ስብላላ የቆየው የጎጃምና የጎንደር ፋኖች ክፍፍል አሁን ላይ ወደ አደገኛ ደረጃ ተሻግሯል። መረጃዎች እንደሚያመለክቱት በሁለት አካባቢዎች ስም የተከፋፈሉት የፋኖ ቡድኖች አሁን ላይ እርስ በርስ ለመታኮስ እስከ መፋጠጥ ደርሷል። ይህ ክፍፍል የቡድኑን ወታደራዊ መዋቅር ክፉኛ እያናወጠው ይገኛል። ይህ የውስጥ መከፋፈል ሳያንስ የቡድኑን ወታደራዊ አቅም የሚያዳክሙ ተከታታይ ክደቶች እየተፈጸሙ ነው። በቅርቡ የመከታው ማሞ ቀኝ እጅ ተብሎ የሚታወቀውና ከፍተኛ የፋኖ አመራር የነበረው ማነገረው መለስ በሰላም ለመንግስት እጁን ሰጥቷል። ማነገረው መለስ ብቻውን አይደለም። ከዚህ ቀደም በመከላከያ ሰራዊት ውስጥ የነበሩና ስለ ጦር ጥበብ ጥልቅ እውቀት አላቸው የሚባሉት ካፕቴን ማስረሻ ሰጠና ኮሎኔል ፋንታውን ሟበ ቡድኑን ጥሎ መውጣታቸው ይታወሳል። እነዚህ በሙያቸው የተመሰከረላቸው ወታደራዊ መኮንኖች ፋኖን እየከዱ መውጣታቸው የፋኖን የውጊያ ስልትና መዋቅራዊ ጥንካሬ ጥያቄ ውስጥ ከቶታል። በአሁኑ ሰዓት በፋኖ ውስጥ የቀሩት አመራሮች አብዛኞቹ በራሱ በፋኖ መዋቅር ማዕረግ የተሰጣቸው እንጂ መደበኛ ወታደራዊ ሳይንስ የሚያውቁ አይደሉም። ይሄም የቡድኑን ተሰሚነትና የውጊያ ብቃት በእጅጉን እየቀነሰው ይገኛል። የጎጃምና የጎንደር ፋኖ ክፍፍል ወዴት ያመራል? የቀሩትስ አመራሮች ይህንን መፈራረስ መግታት ይችላሉ ወይ? ጉዳዩን በቅርበት ተከታትለን እናቀርብላችኋለን። ለዛሬ ያቀረብነው መረጃ ይህንን ይመስላል። ቻናሉን ላይክ፣ ሼር እና ሰብስክራይብ ማድረግ እንዳይረሱ።